ታሪኩ የሚጀምረው ፖል ባህር ላይ በየተዝናና ባለበት ሰዓት ከሰማይ የመጣ እንግዳ ጭጋግ ይመለከታል። ደመናውም ከላይ ክብ ነገር ሲሰራ ሲሆን እሱ በሚዋኝበትም ቦታ ክብ የሰራ ነገር ያያል። በዚህን ሰዓት ፖል ዋናውን አቁሞ ይሄዳል። በህይወቱ ላይ ግን ምን ሊያመጣበት እንደሆነ ግን አልተገነዘበም ነበር። ከባለቤቱና ከልጁ ጋር ደስተኛ ህይወት ማሳለፍ ይጀምራል። ነገር ግን አንድ ቀን ጠዋት ግን ፖል ከእንቅልፉ ተነስቶ ወደ ስራ ለመሄድ ልብሱን ሲለብስ ትላንት የለበሰው ሸሚዝ እጅጌው በጣም ረዝሞበት ሰፍቶበት ያገኘዋል። ሌሎች ልብሶችም ሲሞክር ሁሉም ረዝሞበታል። ፖል በሁኔታው ደንግጦ ለባለቤቱ ይነግራታል። ባለቤቱም ሸሚዙ መርዘሙ ብቻ ሳይሆን የሱ ቁመት ማነስን አስተውላ ወደ ሐኪም ቤት እንዴት ትነግረዋለች። ወደ ሆስፒታልም ሄዶ ዶክተሩ ሲለካው ቁመቱ ሜትር ከ75 ሴንቲሜትር እንደሆነ ይነግረዋል። ፖል ግን ቁመቱ ሜትር ከ85 እንደነበረና እንዴት ሊቀንስ እንደቻለ ዶክተሩን ይጠይቀዋል። ዶክተሩም እንዲህ አይነት ሁኔታ በሕክምናው ዓለም እንደማያውቅ ይናገራል። በቀጣዩ ቀን ፖል በስራ ቦታው ላይ ሳለ ሄልሜት ሲያረግ ይሰፋዋል። መጀመሪያ የሌላ ሰው መስሎት ነበር። ነገር ግን ስሙ የተጻፈበት የራሱ መሆኑን ሲያረጋግጥ በድንጋጤና በጭንቀት እንቅልፍ ያጣል። ፖል ነገሩን ለማስተካከል ስፖርት መስራት ይጀምራል። ባለቤቱም አብራው በመሆን ታበረታታዋለች። አንድ ቀን ግን ሻወር እየወሰደ ሳለ የሻወሩ ራስጌ ከእርሱ በጣም ርቆና ትልቅ ሆኖ ይታየዋል። በድንገትም የጋብቻ ቀለበቱ ከጣቱ ላይ ይወርቃል። ፖል ሰውነቱ በፍጥነት እየቀነሰ መምጣቱን ይረዳል። ባለቤቱም ሊዛ ባሏ ከሷ ቁመት እያነሰ መምጣቱን ስታይ ትደነግጣለች። በድጋሚም ወደ ሆስፒታል ሲሄዱ 10 ኪሎ መቀነሱንና ቁመቱ ደግሞ 15 ሴንቲሜትር ማነሱ ይነግሩታል። በሕክምናው ምንም መፍትሄ እንደሌለውም ማነሱ ሊቀጥል እንደሚችልም ይገልጹለታል። ነገር ግን ጤናው እንዳለ እንደሆነም አያይዘው ይነግሩታል። ፖል ቁመቱ እያነሰ ሄዶ ሶፋ ላይ ሲቀመጥ እግሩ መሬት አይነካም፣ ይንጠለጠል ነበር። ቀድሞ የሚያውቃት ድመታቸውም እንደ ምግብ ልትበላው ስታስብ ባለቤቱ ታባራታለች። ባለቤቱ ሊዛ ቤቱን ለመሸጥ ወሰና ሰዎችን ልታሳይ ስትመጣ ፖል ደንግጦ ካልጋ ስር ይደበቃል። ከዛም ሰዎቹ ከሄዱ በኋላ ፖል ሊዛ ሰዎቹን ይዛ መምጣቷ ለሱ አደጋ እንደሚያጋልጠው ተቆጥቶ ይናገራታል። እሷም ስራ ካቆመ ስለቆየ ገቢ ስለሌላቸው ይህን ብቸኛ አማራጭ እንደሆነ ተናግረዋለች። በንዴትም ድምጿን ከፍ ስታረግ ድምጿን ለፖል እንደ ነጎድጓድ ያስደነግጠዋል። በመጨረሻም ፖል ሁኔታውን ተቀብሎ ለልጁ በተገዛ የአሻንጉሊት ቤት ውስጥ መኖር ይጀምራል። ከልጁ ጋር ሲጫወት የሷ መጮህ እንደ ጭራቅ ድምጽ ያስፈራዋል። ማታ ላይ ግን ባለቤቱን አፍቃው ወደ መኝታ ክፍሉ ሲሄድ ሊዛ በሐዘን ተሞልታ እጆቿን ዘርግታ አብራት እንዲተኛ ታደርገዋለች። ፖል ማንም በሌለበት ሰዓት ድመቷ ወደ ቤት ስትገባ ደነገጠ። ሰውነቱን በጣም እያነሰ ስለሄደ ከመርፌ ጥቂት ብቻ ነበር የሚበልጠው። ድመቷ ልትበላው ስትመጣ ራሱን ለመከላከል መርፌውን እንደ ሰይፍ ይዞ ለመጋፈጥ ቢያስብም እንደማያሸንፍ ሲረዳ ከድመቷ ለማምለጥ ሲሞክር ወደ ቤዝመንት ውስጥ ወደቀ። ሚስቱም በደም የተነከረ ልብሱን አይታ ብትደነግጥም እሱ ሳጥኑ ውስጥ ሆኖ ቢጮህ ሊሰማት አልቻለም ነበር። ፖል ከዚያ ለመውጣት ብዙ ጥሯል። በመስኮት በኩል ለማምለጥ ቢሞክርም መጠኑ ከመስኮቱ ቀዳዳ የበለጠ መስሎ ታየው። በጠብታ ውሃም ሻወር ወስዶ የተወጋበትን ጎኑን ከታጠበ በኋላ የመኪና ድምጽ ሲሰማ ቤተሰቦቹ ጥለውት እየሄዱ መሆኑን በመኪና ድምጽ ተረዳ። ለመውጣት ቢሞክርም እንኳን ደረጃውን መውጣት አቃተው። ፖል ረሃቡ ሲጠናበት አይጥ ወጥመድ ላይ ያለውን ምግብ ለመብላት ወሰነ። መጀመሪያ ላይ መርፌውን ወርውሮ ወጥመዱን ለማክሸፍ ቢሞክርም እንኳን አልተሳካለትም ነበረ። በኋላ ግን በድንጋይ በመምታት ወጥመዱን አከሸፈው። ለአይጥ የተዘጋጀውንም አይብ በላው። በዚያኑ ቅጽበት የሸረሪት ጥቃት ቢሰነዘርበትም በመርፌ ተከላክሎ አባረራት። ለመጠለያነቱን ካርቶን ውስጥ ገብቶ ተኝቶ አደረ። በማግስቱ ሰዎች ሲመጡ ድምጹን ለማሰማት ቢሞክርም ሳያዩት በሩን ዘግተውበት ሄዱ። ፖል ተስፋ ቆረጠ። በመጨረሻም ከአንዲት ትንኝ ጋር ተጋጭቶ ሲታገል ቆይቶ ሰውነቱ በጣም እያነሰ በመምጣቱ ቀደም ሲል ያቃተውን የመስኮት ቀዳዳ ሾልኮ መውጣት እንደሚችል ተረዳ። ይሁን እንጂ ወደ ውጪ ሲወጣ ያየው ነገር አስደነገጠው። ሰውነቱ እጅግ በጣም አንሶ ከሳር ቅጠል እንኳን ያነሰ ሆኖ ራሱን አገኘው።